ራሱን ያልሰራ ሰው ሌሎችን ሊሰራ አይችልም። ራሱን ያላበቃ ሰው ሌሎችን ሊያበቃ አይችልም። ራሱ መንገዱ ያልታየው ሰው ለሌሎች መንገድ ሊጠቁም አይችልም። ለሌሎች ፋና ወጊ ሆኖ በዚህ ሂዱ በዚያ ሂዱ ሊያዝ ሊመራቸው አይችልም። ስለዚህ ሰልፍ ሊደርሺፕ ወይም ደግሞ ራስን መምራት የሚለውን ሐሳብ ስናመጣው የመጀመሪያው ነገር መሆን ያለበት ራስን መመልከት፣ ክፍተትን መመልከት። ይሄ በእነዚህ ያሉሉ አይኖቻችን ወደ ውጭ ያማተርን ይሄ ዓለም ላይ ገሃዱ ዓለም ላይ ያለውን ነገር እንዲሆነ እንዲያሆነ እያልን አቃቂር ከማውጣታችን በፊት ቆም ብለን መለስ ብለን በአይነ ልቦና ራሳችንን መመልከት፣ መመዘን፣ ያለንበትን ነባራዊ ሁኔታችንን መገንዘብ፣ በአይነ ህሊናችን ደግሞ እውነታችንን መመዘን መቻል። ከዛስ የት መድረስ ፈልጋለሁ፣ ምንድነው እቅዴ፣ ምንድነው ዓላማዬ የሚለውን ነገር ደግሞ በጉልህ በደንብ በሚታወቅ ግልጽ በሆነ መንገድ ደግሞ ማስቀመጥ፣ መንገዱንም ደግሞ መጀመር፣ መጓዝ፣ መሻሻል መቻል።